በትንሣኤ በአኼራ በቂያማ እናምናለን የእውነት ወይስ አናምንም? ሐቂቃ በጣም የሚሐይር ግራ የሚያጋባ ሁልጊዜ ጥያቄ የሆነ ጥያቄ ነው። ወደ እናንተ እንግዲህ ጥያቄውን አድርሻለሁ። ይህን ያልኩበት ምክንያት ሱረቱል ፋቲሓ ላይ አላህ ሱብሓነሁ ወተዓላ ማሊክ የውሚዲን ይላል ስለ ራሱ ሲያወራ። የትንሣኤ ዕለት ወይም የምንዳ የሚሰጥበት ቀን ባለቤት ነው አላህ ሱብሓነሁ ወተዓላ መሆኑን ማሊክ ሲል ራሱን ይገልጻል። በሌሎች አቀራሮች መሊክ ተብሎም ተቀርቷል። የዛን ቀን ንጉስ፣ ፈላጭ፣ ቆራጭ ማለት ነው አላህ ሱብሓነሁ ወተዓላ እንደሆነ ይነግረናል። ሁልጊዜ ማሊክ የውሚዲን ነው አላህን ብለን ስናስብ አራት ነገሮችን ከግምት ማስገባት አለብን። እነዚህ አራት ነገሮች ህይወታችን ላይ አሉ ወይስ የሉም? ካሉም በምን ያክል ልክ የሚለውን አኺራ ላይ ያለን እምነት ከመቶ ምን ያህል ፐርሰንት ነው የሚለውን ራሳችን ሂሳብ ሰርተን ካልኩሌሽን እንደዚህ እንዲህ ነው እንዲያ ነው ብለን ማስቀመጥ እንችላለን። የመጀመሪያው እንግዲህ አላህ ሱብሓነሁ ወተዓላ ፍትሃዊ መሆኑን ነው። እዚህ ዓለም ላይ እንደሚታወቀው በተለያየ መንገድ በተለያየ ቦታ ላይ በተለያየ ጊዜ ፍትህ እጦት ይከሰታል። ሰዎች ፍትህን ያጣሉ፣ ሰዎች ይበደላሉ። ነገር ግን ለዚህ ለተበደሉበት ነገር ደግሞ አግባብ ያለው ምላሽ እዚህ ምድር ላይ ሳያገኙ ይሞታሉ፣ ያልፋሉ፣ ወደ መጪው ዓለም ይሸጋገራሉ። እንደ አማኝ እንደ ሙስሊም ልባችን እንዲረጋጋ፣ ተስፋ እንዳንቆርጥ፣ ዲፕሬሽን ውስጥ እንዳንገባ፣ አንዛይቲ ውስጥ እንዳንገባ፣ ከዚያም አልፎ አደገኛ የሆነ ውሳኔ ወስነን ራሳችንን እንዳናጠፋ የሚያደርገን ምንድን ነው? ራሳችሁን ለዚህ ብላችሁ ጠይቃችሁ ታውቃላችሁ? አላህ ነው። አላህ ፍትሃዊ ነው። ፍትህን ይሞላል። ዛሬ እዚህ ባላገኘው ነገ አኺራ ላይ አገኘዋለሁ ብለን እኮ ካላመነን ሐቂቃ በጣም እኮ የሚከብድ ብዙ ነገሮችን እኮ ለመተርጎም እኮ መልስ እኮ እናጣለታለን። እንዴ ዓለም ላይ በኮሎኒያሊዝም ጊዜ በቀኝ ግዛት ጊዜ እኮ ወደ የሞተው ሰው ብዛቱ እኮ በቃ እዚህ እኮ ጎረቤት ሀገር ቤልጅየም ላይ ብቻ ሊዮፖልድ በሚባለው ንጉስ ነበረ የምትመራው ቤልጅየም ዴሞክራቲክ ኮንጎ እዚህ ጎረቤታችን 11 ሚሊዮን ሰው እኮ ነው የገደሉት። 11 ሚሊዮን ያ ጀማዓተል ኸይር። አሁን እነዚህ ሰዎች እንደው አላህ አለ ብለን ካላሰብን እኮ በጣም እኮ የእንስሳ ህይወት ነው ያህል። ከአፍሪካ ወደ አሜሪካዎች እኮ በ400 ክፍለ ዘመን ፖርቹጊዞችና ስፔኖች ከተቆጣጠሩት ካገኙት ጊዜ ጀምሮ እንግሊዞች እስከገቡበት እና ፈረንሳዮች እስከገቡበት ጊዜ ከዛም በኋላ ስሌቨሪ ቆመ ተብሎም በእነ አብርሃም ሊንከን ከታወጀም በኋላ ማለት ቆይቶ ነው የቆመው። የዛን ጊዜም አልቆመም። እስከ 400 ሚሊዮን እኮ ነው የሚደርሱት ከአፍሪካ ተጠፍግጎ የተወሰደው ሰው ብዛት ማለት ነው። ይህ ሰው አላህ ከሌለ በጣም እኮ ከባድ። ስለዚህ በህይወታችን የተለያዩ ውጣ ውረድ ሲያጋጥመን ታሪክ ነው ያየነው እንጂ አሁን እዚህ ጋር ቅርብ ጎረቤት፣ ቤተሰብ፣ አሁን መንግስት የተለያየ ቦታ ላይ ክራይሲሶች አሉ። ሀገራችን ላይ ዓለምም ላይ አላህ አለ። ዛሬ ባይሆን ነገር ይሞላልናል ብለን ስለምናምን ነው እርግጥ የምንለው። አኺራን ስናስብ እንግዲህ መጀመሪያ ኢምፖርታንት ፖይንት ነው ይሄ። ሁለተኛው በጣም ወሳኙ ፓርት ሁላችንም በቀጥታ ህይወታችን ላይ የሚመለከተው የኢህሳን ጉዳይ ነው፣ የማሳመር ጉዳይ ነው፣ ነገሮችን የማስጌጥና የማስዋብ ጉዳይ ነው። ምን ያህል ህይወታችን ላይ ነገሮችን ጥንቅቅ ልቅም አድርገን በሃይ ስታንዳርድ እንሰራለን። ለምሳሌ ሜካኒካል የሆነ አንድ የመኪና ባለሙያ እንደውም አንድ አባትና ልጅ ሲያወሩ ምን ሰማሁኝ፣ 6 ብሎን ነው የፈታው አባትየው። ከዛ ልጅ እያቀበለው ነው፣ ከላይ ሆኖ አባት ያስራል። 3 ነው ምናምን እንዳሰረ አባ ይቀራል እኮ ሲለው ቶ መኪናው ይሄዳል አለ። ጀስት ህይወታችን ላይ አሁን እንደዚህ አይነት ነገር ነው። የትኛውም ቦታ ላይ የትኛውም ግንባታ ላይ የትኛውም ቤት ላይ ብትገቡ የሆኑ እንከኖችን ታያላችሁ። ንግድ ላይ ብትሄድ ፕሮፌሽናሊዝም የለም። ለወቀሳ ያክል አይደለም። በነገራችን ላይ ኢህሳን ህይወታችን ላይ የለም ማለት ትዳር ላይ ሊሆን ይችላል፣ የልጆች አስተዳደግ ተርቢያ ላይ ሊሆን ይችላል፣ ትምህርታችን ላይ ሊሆን ይችላል። ኦኬ የሀገር የተለያዩ ትልቅ ፕሮጀክቶች፣ የመንገድ ፕሮጀክት ሊሆን ይችላል፣ የህንፃ ፕሮጀክቶች ሊሆን ይችላል፣ የውሃ ፕሮጀክት ሊሆን ይችላል፣ ኤሌክትሪሲቲ በቃ ማለት ህይወትን አስቧት። በአጠቃላይ እነዚህ ጉዳዮች ላይ በጣም ከፍተኛ የሆነ ጥራት የለም ማለት ይህንም የሚሰራው አካል ትንሣኤ ጋር ኩዌስችን አለው ማለት ነው።
ማለት አላህ ነገ ሂሳብ ይሞላልኛል፣ የሂሳብ ቀን ነው፣ ፈጣሪ ፊት ቆማለሁ፣ ለየብቻ ሂሳብ እሰራለሁ ብሎ የሚያስብ ሰው እንዴት ነው እንደፈለገ የሆነ ነገር ሊያደርግ የሚችለው? እንዴት ነው በሚኒመም መቀነካነካ አድርጎ ሊተው የሚችለው? እሱ በጣም ማለት እውነት እናምናለን ነው የሚለው እኔ ጥያቄ ስለሚፈጥርብኝ ነው። ሶስተኛውና በጣም ኢምፖርታንት ፖይንት ደግሞ መስኡልያ ኃላፊነት ነው፣ ሬስፖንሲቢሊቲ ነው። ነገ የትንሣኤ ቀን ፍትሃዊ የሆነ ጌታ አለ ብሎ የሚያስብ አካል እዚህ ዓለም ላይ በጣም ከፍተኛ የሆነ ኃላፊነት ስሜት ይሰማዋል። የትኛውንም ቦታ ላይ ሲቀመጥ፣ የትኛውንም ኃላፊነት ሲወስድ በቃ ሬስፖንሲብል ነው። ትዳር ላይ ሲገባ፣ ግንኙነት ላይ ሲገባ ሊሆን ይችላል፣ ስራ ላይ ሲሆን ሊሆን ይችላል፣ ትምህርቱ ላይ ሊሆን ይችላል። ኦኬ ጣቱን ወደ ሌሎች አይደለም የሚቀስረው፣ እንደዚህ ምናን አይደለም የሚለው እንትና የሚባለው ባለስልጣን፣ እንትና የሚባለው እንትና የሚባለው ኡስታዝ፣ እንትና የሚባለው ሼህ፣ እናንተ በጣም በህይወታችን ሐሳብ የምንሰጥባቸውን ካፌ ላይ ጊዜ ወስደን ዲስከስ የምናደርግባቸውን ብዙዎቻችን ይዋቸው እስኪ። በጣም ብዙዎቹ ላይ ኢንጌጅ የማድረግ አቅም ኖሮን የመሳተፍ አቅም ኖሮን ግን በቃ ከሩቅ ሆኖ ብሌም ማድረግ ነው ልማዳችን። ሐቂቃ ነው ብላችሁ በቃ መውቀስ። የኃላፊነት ስሜት የሚሰማው አካል ማድረግ የሚችለውን ነገር ነው የሚያደርገው። በቃ ሲምፕል ትንሽ ሊሆን ይችላል እሱ ማድረግ የሚችለው ነገር ያደርገዋል። በቃ ጥቅም የለውም ብሎ ያስብ ያደርገዋል። ሱረቱል ካህፍ ላይ አላህ ሱብሓነሁ ወተዓላ እኮ የአጁጅና ማእጁጅ የሚባሉ ፍጥሮች ስቃያቸውን ሊያጠፏቸው የደረሱ ሰዎች ዙልቀርነይን አላህ ሱብሓነሁ ወተዓላ ሰበብ አድርጎላቸው ደረሰላቸው። ዙልቀርነይን የራሱ የሆነ ሰራዊት፣ የራሱ የሆነ ሀብት እንዲሁም ከፍተኛ የሆነ ጸጋ ያለው ንጉስ ነው የነበረው። ከምስራቅ እስከ ምዕራብ ምድርን በፍትህ እያስተዳደረ እየገዛ ሄደ ሰው የነበረው። እነዚህ ሰዎች ጋር ግን ሲደርስ ግብር እንክፍልህና ወይ ደግሞ የሆነ መዋጮ አድርገን አንድ ገንዘብ እንስጥህና ከነዚህ ፍጡሮች ገላግለን የሚመጡት በዚህ በኩል ነው። ተራራውን ዘጋባቸው። ተራራና ተራራ ማለት ተራራና ተራራ መዝጋት ምን ያህል ከባድ ነገር ነው። ዝም ብላችሁ አባይ ግድብን ለመገደብ እኮ እኛ 10 ስንት ዓመት በጣም ብዙ ዓመት እኮ ነው የፈጀብን። 10 ምናምን ዓመት ነው የፈጀው እኮ። ተራራና ተራራ መዝጋት ምን ያህል ከባድ ነው። ዝም ብላችሁ ታስቡት። ቀላል ነገር ነው እንዴ? አይደለም። ነገር ግን ሰራዊቱን አልተጠቀመም፣ ምንም አልተጠቀመም። ህዝቦቹን እነዚህ ደካማ ነን ብለው ያስቡ አካላትን ነበር ይህን ለማድረግ የተጠቀሙ። ምን ያላቸው በብረት ከሞላው በኋላ ብረቱም እነሱ የሚኖሩበት አካባቢ መኖሩን ካረጋገጠና ካወጣው በኋላ ቃል እንፉኹ አላቸው፣ እፍ በሉ አላቸው። በነሐስ ቀላጭ ያህንን ክፍት ያለውን ለመዝጋት ቃል እንፉኹ እኮ ያላቸው። እፍ ማለት ምንድነው? እንደ ማህበረሰብ እኔ አሁን እፍ ብል በቃ እፍ ነው አለቀ። ዝንብ አያባርም አንዳንዴ እፍ ስትል እኮ። ግን ሁሉም ሰው እፍ ሲል ያንን እንግዲህ ነሐስ እኮ ጠንካራ የሆነ ንጥረ ነገር ነው። ኬሚስትሪ ምናምን እኮ ተምረናል አይደለ? ይሄን እንዲቀልጥ እኮ ነው ያደረገው። ያው እንትኑ እንዳለ ሆኖ ማቴሪያሉ ማሞቂያ ምናምን በባዶ አለ። ግን አንድ ሰው እፍ ቢል ያቀልጠዋል ወይ ነው? እሳት በደንብ እንዲወጣ ያደርጋል ወይ? አያደርግም። ስለዚህ እንደ ሀገር አደገኛ ካሉብን በሽታዎች መካከል የኃላፊነት ስሜት እንደ ሙስሊምም የኃላፊነት ስሜት አለ። ለሁሉ ነገር እንዲህ ማለት ነው። አኺራ አለብኝ ብሎ ማሊክ የውሚዲን የገባው ሰው ግን ምንድነው ማድረግ የሚችለውን ነገር ትንሽም ቢሆን ያደርጋል። ይሁን ኃላፊነት ስሜት ይሰማል። የኔ ነው በቃ እኔም የሆነ ነገር ማድረግ እችላለሁ እንጂ ምርጫ መርጦ ራሱ ቁጭ አይልም። 5 ዓመት ምናምን አይጠብቅም። ቀለሉ እንደያዝ ነው። በጣም የሚገርመኝ ሐቂቃ ነው የምላቸው። ሌላኛው እንግዲህ ማሊክ የውሚዲን ስናስብ ማሰብ ያለብን ነገር በአኺራ የእውነት ያመነ ሰው ኢስቲቅላልየት ራእይ ነው። የሀሳብ ኢንዲፔንደንሲ አለው። በተውሶ አያምንም። እያንዳንዱ ነገር ገብቶት ተረድቶት ጥሞት ነው የሚያምንበት፣ አውቆት ነው የሚያምንበት። ለዚያ አላህ ሱብሓነሁ ወተዓላ ፈዕለም እነሁ ላ ኢላሃ ኢለላህ ያለ ፈዕለም እነሁ ላ ኢላሃ ኢለላህ። ከኢማን በፊት እኮ ነው እውቀትን ያስቀደመው። እወቅ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ። አላህ በስተቀር በእውነት አምላክ እንደሌለ የሚታወቅ ነገር ነው ማለት ነው። የሚደረስበት ነገር ነው፣ የምንረዳው ነገር ነው ማለት ነው። ያ ጀማዓ ይህ ሲምፕል ነገር ነው። በተውሶ ምናምን ስላልኩኝ ነው እንጂ ማለት መንጋኛ የሆነ አስተሳሰብ፣ የመንጋ አስተሳሰብ
ወይ አይሰራም ማለት ነው በአኺራ የሚያምን ሰው። ምክንያቱም ምን መሰላችሁ አላህ ሱብሓነሁ ወተዓላ እንዲህ ይላል ወኩሉሁም አቲሂ የውመል ቂያመቲ ፈርዳ። እያንዳንዱ ግለሰብ አላህ ጋር ፈርደን ነው ቆሞ ሂሳብ የሚሰራው ብቻ ለብቻ ፈርዳ እኮ አላህ ሱብሓነሁ ወተዓላ የውመ ተእቲ ኩሉ ነፍሲን ቱጃዲሉ ዐን ነፍሲሃ። እያንዳንዲቷ ነፍስ ስለ ማንነቷ ስለ ራሷ የምትከራከርበት ቀን በመጣ ጊዜ የሚሆነውን አስታውስ ይላቸዋል ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ወቱወፋ ኩሉ ነፍሲን ቢማ ከሰበት ወሁም ላ ዩዝለሙን። እያንዳንዲቷ ነፍስ በሰራችው ነገር ትመነዳለች። እያንዳንዲቷ ኃላፊነት እንደ ኃላፊነት ላይ በጣም ብዙ ነገር ሊመለከተኝ ይችላል። ነገር ግን ያለ ኃላፊነት እንደ ግለሰብ ነው አላህ ጋር ሂሳብ ምሰር እንጂ እነንትና ግሩፕ ስለሆንክ እነንትና ብሔር ስለሆንክ እነንትናን ጋር ስለሆንክ ምናምን ብቻ የሚዳን ነገር አይደለም። እነንትና ውስጥ ስለገባውኝ ብቻ እድናለሁ የሚባል ነገር የለም። ያ ጀማዓተል ኸይር ገብቶን አውቀን ተረተን ነው ነገሮችን መከተል መቀበል ያለብን አበጥረን እንጂ የሆነ ትንሽዬ ግራ የሚያጋባ ነገር በመጣ ቁጥር ከወይቭ ጋር ምን ሄድ አይነት ሰዎች ሆነን በአኺራ አምናለሁ ወይ የእውነት የሚለው ጥያቄ የሚፈጠር ነገር ነው። ማሊክ የውሚዲን ስለ አኺራ በጣም ብዙ ነገር ማንሳት እንችላለን። ወላሂ ፋቲሃ ላይ ሁሌም እንደግመው የቁርአን ምን ደጋግመው የቁርአን አያ ነው። እንግዲህ በዚህ ልክ ሀሳብ ካነሳሁበት እናንተ ሀሳባችሁን ሼር አድርጉኝ። ቪዲዮ ረዝሟል አይ ነው። ነገር ግን ዝም ብሎ አሁን የቲክቶክን ፕላትፎርም ተከትለን እንደ ሀሳብ እያነሳን ደግሞ መዝለቅ ስለማንችል ነው። ለዚህ የቁርአን መልእክቶችን ማድረስ ስለማንችል ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።